በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በዚህ ትምህርታችን የሰሙነ ሕማማት ስርዓቱንና የዕለተ ማክሰኞ የዕለቱ ስያሜ ምን እንደሆነ እንደ እግዚአብሔር ፈቃድ በዚህ ትምህርታችን ደግሞ እንነጋገራለን። የሰሙነ ሕማማት ስርዓቱን እንደ እግዚአብሔር ፈቃድ ስንመለከት እንግዲህ በዚህ በሰሙነ ሕማማት በቤተ ክርስቲያናችን የሚነበበው የሚዘመው የሚሰገደው የራስ የሆነ ስርዓት አለውና ስርዓቱን እንደ እግዚአብሔር ፈቃድ ምን እንደሆነ አጠር አድርገን እንመለከታለን። በመጀመሪያ ከገባን በኋላ ተረኛው ዲያቆን ቃጭል እየመታ 3 ጊዜ ቤተክርስቲያኗን ይዞራል ማለት ነው። ቤተክርስቲያኗን ይዞራል። ከዛም በመቀጠል የሰባቱን ቀናት ውዳሴ ማርያም፣ አንቀጸ ብርሃን፣ መዝሙረ ዳዊት በሙሉ ይጸለያል። በመቀጠልም በደብሩ መምህር ወይም በደብሩ መርጌታ የዕለቱ ድጓ ይቃኛል። ድጓው ከአራቱ ወንጌላት ምንባባት ጋር እንዲስማማ ሆኖ ስለተደረሰ ድጓውን እየተቀባበሉ በዕለቱ ያሉት ካህናት እየተቀባበሉ እያዜሙ ከምዕመናኑ ጋር ሆነው ይሰግዳሉ ወይም ይሰገዳል ማለት ነው። ድጓው 3 ጊዜ ተመላልሶ ከተዘለቀ በኋላ መሪው ለከ ኃይል ክብር ወስብሐት ወዕዘዝ ለዓለመ ዓለም አማኑኤል አምላኬ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም ኃይልየ ወፀወንየ ውእቱ እግዚእ እስመ ኮንከኒ ረዳየ እብል በአኮቴት እየተባለ በቀኝ በኩል 6 በግራ በኩል 6 ጊዜም እየተዜመ ምዕመናኑም አብረው እየተቀበሉ ሁሉም በአንድነት ይሰግዳሉ ወይም እንሰግዳለን ማለት ነው። በድምሩ 12 ጊዜ ይባላል ማለት ነው። በዚያው ልክ አቡነ ዘበሰማያት በዜማ ወይም በንባብ እየተደጋገመ ይባላል ማለት ነው። ከዛ በመቀጠል በመሪው በኩል ለአምላክ ይደሉ ክብር ወስብሐት ወዕዘዝ እስከ ለዓለም ለስሉጥ ይደሉ ክብር ወስብሐት ወዕዘዝ እስከ ለዓለም ለዕዘዙ ይደሉ ክብር ወስብሐት ወዕዘዝ ለዓለመ ዓለም ለመንግስቱ ይደሉ ለስልጣኑ ይደሉ ለምኩናኑ ይደሉ ለኢየሱስ ይደሉ ለክርስቶስ ይደሉ ለሕማሙ ይደሉ እየተባለ ዕለተ ሐሙስ ድረስ ይባልና በዕለተ ዓርብ ደግሞ ለመስቀሉ ይደሉ የሚለውም ተጨምሮ እንዲህ እየተባለ እየተዜመ በቀኝና በግራ እየተቀባበል ይሰገዳል። በመቀጠል እንዲህ እየተዜመ ከተሰገደ በኋላ ግብረ ሕማማት ላይ የዕለቱ ንባብ ይነበብና በመጨረሻም ተአምረ ማርያምና ተአምረ ኢየሱስ ይነበባል። ከዚያም ከዳዊት መዝሙር ምስባክ ተሰብኮ የሰዓቱ ወንጌል ከተነበበ በኋላ በእንተ ጽናዛት የተባለ ጸሎት በካህኑ ሲነበብ ምዕመናኑ እያዳመጡ በዛ በቤተክርስቲያን የተሰበሰቡት ምዕመናንና ሁሉም የተሰበሰቡት እያዳመጡ አቤቱ ይቅር በለን ወይም እግዚኦ ተሳለነ እያሉ በመስገድ በአንድነት ይጸልያሉ ማለት ነው። ከዚያ ሁለተኛው ስርዓተ ስግደት ይጀምራል። ዜማውን በቀኝ በግራ በመቀባበል አንዱ ይመራል፣ ሌላው ይቀበላል። እንዲህ በማለት ኪርያላይሶን የሚለውን 5 ጊዜ በመሪ በኩል ኪርያላይሶን እያሉ ኪርያላይሶን እምረዲባን በተመሪ በኩል ከዛ በመቀጠልም ኪርያላይሶን ታወስ ናይን፣ ኪርያላይሶን ማስያስ ናይን፣ ኪርያላይሶን ኢየሱስ ናይን፣ ኪርያላይሶን ክርስቶስ ናይን፣ ኪርያላይሶን አማኑኤል ናይን፣ ኪርያላይሶን ትስውጣ ናይን እያለ መሪው እያዜመ ሲል እየሰገርን ምዕመኑም በአንድ ላይ እየሰገዱ እየተከተሉ በመጀመሪያ ይላሉ ማለት ነው። በመቀጠል እንደገና ደግሞ ይህኑ ያስተዛዝላሉ ማለት ነው። ይህ ከተዘለቀ በኋላ በዚህ መልክ አንድ ጊዜ ከተዘለቀ በኋላ እንደገና ይደገምና በመጨረሻ በግራና በቀኝ በማስተዛዘል 41 ጊዜ ኪርያላይሶን እየተባለ ካህናቱም ሕዝቡም በአንድ ላይ እንሰግዳለን ማለት ነው። እንግዲህ ኪርያላይሶን ማለት አቤቱ ይቅር በለን ማለት ነው ብለናልና እንዲህ እየተባለ ይዜማን ይጸለያን። ግብረ ሕማማት ውስጥ የሚነበቡት ምንባባቱ ሊለያዩ ይችላሉ። ከምንባባቱ በቀር በሁሉም ዕለታት ስርዓቱ ተመሳሳይ ነው ማለት ስርዓቱ ተመሳሳይ ነው። እንዲህ እየተባለ እስከ ዕለተ ዓርብ ድረስ የሚዘለቅ ይሆናል ማለት። ይህ በአጭሩ ስርዓቱ ከሆነ ዕለተ ማክሰኞ ምን በመባል ይታወቃል የሚለውን ስንመለከት ዕለተ ማክሰኞ የጥያቄና የትምህርት ቀን በመባል ይታወቃል። ጥያቄ ቀን የተባለበት ምክንያት ሹመትን ወይም ስልጣንን ለሰው ልጅ የሚሰጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰኞ ባደረገው አንጽሖተ ቤተ መቅደስ በዚህች ዕለት ስለ ስልጣኑ በጸሐፍት ፈሪሳውያን በሊቃነ ካህናቱ ዘንድ ተጠይቋል። ይህን በማን ስልጣን ታደርጋለህ ተብሎ ኢየሱስ ክርስቶስ ተጠይቋል። ጸሐፍት ፈሪሳውያን ወደ እርሱ ቀርበው ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር
ታምራትን በማድረግ ገበያን መፍታትን በማን ስልጣን ታደርጋለህ? ኢየሱስ ክርስቶስ ብዙ ሕሙማንን ፈውሷል፣ ለምጻምን አንስቷል፣ የሞቱትን አስነስቷል፣ ዕውራንን አብርቷል። ይህን ተአምር በማን ነው የምታደርገው? ይህን ተአምር በማን ታደርጋለህ ብለው ጸሐፍት ፈሪሳውያን ሊቃነ ካህናት ጠይቀውታል። ይህን ብለው ጠይቀውታል። ክርስቶስም እንዲህ አለ፣ እኔም አንድ ነገር ጠይቃቸዋለሁ፣ እናንተ ብትነግሩኝ፣ እናንተ ብትመልሱልኝ በማን ስልጣን እንደዚህ እንደማደርግ እነግራቸዋለሁ በማለት ጌታችን ኢየሱስ ክርስቶስን ፈሪሳውያን የሚጠይቀውን ጥያቄ እንዲህ ብሎ ጠይቋቸዋል። የዮሐንስ ጥምቀት ከወዴት እንደነበረች፣ የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከምድር? ከሰማይ ወይስ ከሰው? ከየት ናት ብሎ ፈሪሳውያን ጠይቋቸዋል። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል። ከሰው ብንል ደግሞ ሕዝቡ ዮሐንስን እንደ ነቢይ ያከብሩታል፣ እንደ አባት ይፈሩታል። ሕዝቡን ስለፈሩ ምን እንበል ተባብለው ከተመካከሩ በኋላ ከወዴት እንደሆነ አናውቅም እንበል ብለው ተመካክረው ከወዴት እንደሆነ አናውቅም ብለው መልሰውለታል። ፈሪሳውያን ሊቃነ ካህናቱ ከወዴት እንደሆነ ሳያውቁ ቀርቶ አይደለም፣ ስለልባቸው ጠማማነት፣ ስለቅንነታቸው ማነስ እንዲህ ብለው ለኢየሱስ ክርስቶስ መልሰውለታል። እኔም በማን ስልጣን እንደዚሁ እንደማደርግ አልነግራቸውም ብሏቸዋል ኢየሱስ ክርስቶስ ልቦናቸው በክፋት ስራና በጥርጣሬ ስለተሞላ ነው እንጂ እርሱ የሚያደርጋቸውን ተአምራት ሁሉ በእርሱ ስልጣን እንደሚያደርግ ሳያውቅ ቀርቶ ሳይሆን ስለልበ ጠማማነታቸው እኔም አልነግራቸውም ብሏቸዋል። ስለዚህ ይህ ቀን የጥያቄ ቀን በመባል የሚታወቀው ጸሐፍትና ፈሪሳውያን ለኢየሱስ ክርስቶስ ይህን ጥያቄ አቅርበው ስለነበር የጥያቄ ቀን በመባል ይታወቃል። ሌላው ይህ ዕለተ ሰሉስ የትምህርት ቀን በመባል ይታወቃል። ዕለተ ትምህርት ወይም የትምህርት ቀን በመባል የሚታወቀው ወይም ተብሎ የተጠራው ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የሰጠው ስያሜ ነው። ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ አቅርቧልና አስተምሮ ማቅረብ መክሮ መመለስ እንደሚገባ ለእኛ ሲገልጽ እሱ ረዘም ላለ ሰዓት በቤተ መቅደስ አስተምሯልና የትምህርት ቀን ተብሏል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለፈሪሳውያን ሲያስተምር በዚህ ዕለት አንድ ሰው ሁለት ልጆች ነበሩት። ወደ አንደኛው ቀርቦ ልጅ ሆይ ዛሬ ሂድና በወይኔ አትክልት ስፍራ ዋል አለው ይላል። እርሱም መልሶ ለአባቱ አልሄድም አለው ይላል። ኋላ ግን ተጸጸተና ሄደ። በመጀመሪያ አልሄድም ነበር ያለው። ኋላ ግን በራሱ ተጸጽቶ ይህ ልጅ የአባቱን ፈቃድ መጀመሪያ እሺ ሳይል በኋላ ተጸጽቶ ሄደ። ወደ ሁለተኛው ልጁም ቀርቦ ሂድ አለው። እርሱም አቤቱ አባቴ እሄዳለሁ፣ እሺ ጌታዬ አለ። ነገር ግን አልሄደም። ከሁለቱ የአባቱን ፈቃድ ያደረገው ማን ነው ብሎ ጠየቃቸው። ፊተኛው አሉትኝ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። እናንተ በቤተ መቅደሱ እየኖራችሁ፣ እናንተ በቤተ መቅደሱ ሆናችሁ ሕጉንና ትእዛዙን እውነተኛውን ነገር አልተከተላችሁምና እናንተን ቀራጮችና ጋለሞታዎች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። የአብርሃም ልጅ ነን እያላችሁ የአብርሃምን ሥራ አትሰሩም፣ የሙሴን ሕግ እናከብራለን እያላችሁ በሙሴ ሕግ አትጓዙምና እናንተን ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል እያለ ፈሪሳውያን ወቅሷቸዋል። ዮሐንስ በጽድቅ መንገድ መጥቶላችሁ ነበር፣ አላመናችሁበትም። ቀራጮችና ጋለሞታዎች ግን አመኑበት ሲል ነው። እናንተ ይህን አይታችሁ ታምኑበት ዘንድ ይገባችሁ ነበር፣ ነገር ግን ንስሐ አልገባችሁም፣ አልጸጸታችሁም፣ አልተመለሳችሁም እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰፊው አስተምሯልና የትምህርት ቀን በመባልም ይታወቃል። የክርስቶስን ሕማሙን፣ ግርፋቱን፣ የክርስቶስን መምጣቱን፣ ዓላማውን በሚገባ ማወቅ እንዳለብን ወንጌሉ ይነግረናል። ክርስቶስ ያስረዳናል። ከፈሪሳውያን ትምህርት፣ ከፈሪሳውያን እርሾ ተለይተን በእውነተኛው መንገድ መጓዝ እንዳለብን መጽሐፍ ይነግረናል። መምህራን ያስተምሩናል። ክርስቶስ ፈሪሳውያንን እውነተኛው መንገድ ስላልተከተሉ ወቅሷቸዋልና እኛ እውነተኛውን መንገድ አውቀን ለእኛ የተከፈለልናል ስለ እኛ የሞተውን ስለ ጽድቅ ስለ እኛ የተንገላታውን ኢየሱስ ክርስቶስን አስበን እስከ መጨረሻው በዚች ቅድስት ቤተክርስቲያን ጸንተን እንድንኖር የአምላካችን የኢየሱስ ክርስቶስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።